ሰላም እግዚአብሔር ይብዛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ በዕለተ ዓርብ በስቅለቱ ቀን ነው የመጣሁት ማለት ነው። እንግዲህ በዚህ ሳምንት ደግሞ በዚህ በሰሞነ ሕማማት ውስጥ ከሰኞ እስከ ዓርብ ያሉት ጊዜያቶች ምን ይመስላሉ የሚለውን አጠር አድርገን ስመለከተው እጅግ በጣም በሐዘን ውስጥ ተውጠን ጌታችን ለኛ የከፈለልን ውለታ እጅግ በጣም የሚደነቅ ምን አይነት አምላክ ነው። 99 መላእክት እሱ አንዱን የሰው ልጅ ለመፈለግ ወደዚህ ምድር መምጣቱ በጣም ግር ይለኛል። ምን አይነት ፍቅር ነው! ሁላችንም ኢማጂን ሁላችሁም በቃ አስቡት። ወይዘን ሚኒት የተወሰነ ደቂቃ ስናስበው እጅግ በጣም የሚደንቀን ለሰው ልጅ ያለው ፍቅር። ለዚህ ጌታ ደግሞ ለዚህ አምላክ እንዴት ነው ማን የሚገዛው? ለዚህ ጌታ እንዴት ነው ማን በረከው? ለዚህ ጊዜያችንና ቀናችንን ዘመናችንን እንዴት ነው ማን ሰዋው? ለዚህ አምላክ ደስ አይልም? በጣም ደስ ብሎኛል። እኔ እጅግ በጣም ከአምስቷም ደግሞ ዛሬ የተከፈለን ዋጋ እያሰብኩ ማለት ሰኞን ሳስበው እንግዲህ ሰሞነ ሕማማትም አይደለ? ሰኞን ሳስበው ምንድን ነው የተራበበት ቀን ነው ጌታችን ኢየሱስ ክርስቶስ እንግዲህ 40 ቀን 40 ሌሊት በሚጓዝበት ሰዓት ያንን አሳልፎ እችን በዚህ ዕለታት ውስጥ የተራበበትን ጊዜያቶች አሉ። ማክሰኞ ደግሞ የጥያቄ ቀን በመባል ይታወቃል። በቤተክርስቲያናችን ጥያቄ የጠየቁበት ኢየሱስ ክርስቶስን ማለት ነው። ረቡዕ ደግሞ የተመካከሩበት ቀን ነው። ረቡዕ ሐሙስ ደግሞ ጸሎተ ሐሙስ ይባላችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ሶስቱን የሚስጥር ሐዋርያቶችን ይዞ በጌተ ሰማኒ በአታክልቱ ስፍራ ይዟቸው ለጸሎት የዋለበት ስፍራ ይህ ጸሎተ ሐሙስ ይባላል። በጣም ደግሞ ወደ ዛሬው ስንመጣ በጣም የሚደንቅ ነው። ገናም እንደገባው ነው እንግዲህ 13 ሰዓት ነው የጨረስነው እኛ። ዓርብን ሳስብ ግን እጅግ በጣም የሚደንቅ ጌታችን የመጨረሻው እነዛውን በፈተና አሳልፏቸው ለሰው ልጆች በቃ በነቢያቶች አድሮ የተነገረውን ትንቢት ያንን በነ ኢሳይያስ ትንቢተ ኢሳይያስ ላይ የተነገረውን ትንቢቶች አጠቃላይ ሊፈጽም ያችን ቃሉን የገባልንን ለሰው ልጆች ሊፈጽም ወደ ምድር በመጣበት ሰዓት ይህች ቀን ዕለተ ዓርብ ግን ለየት ትላለች። ነፍሱን ከስጋው የለየበት ማለት ነው። ለሰው ልጆች ድህነት ማለት ነው። የሱ መሰዋት ለኛ ድህነት የሆነበት ቀን ማለት ነው። በጣም ያሳዝናል። እንግዲህ እኛ ስናነብን በሂደት በማንበብ ውስጥ ምንድን ፍቅር እስከ